ይህን ቪዲዮ ያዘጋጀሁት ፓስፖርት ማውጣት ለምትፈልጉ ሰዎች ነው። ፓስፖርት ለማውጣት ከዚህ በፊት የነበረው ህግ በተወሰነ መልኩ ተቀይሯል። በዚህ ቪዲዮ ማውራችሁ አዲሱ የተቀየረው ህግ ምን እንደሆነ በዚህ ቪዲዮ እንነጋገራለን። በዚህ ቪዲዮ ከምነግራችሁ ሶስት ነገሮች አንዱን እንኳን በስርዓት ማሟላት እስካልቻላችሁ ጊዜ ድረስ ኢሚግሬሽን ላይ አፕላይ ያደረጋችሁት ነገር ተቀባይነት ስለማይኖረው ይህን ቪዲዮ እስከመጨረሻው ድረስ በደንብ ስሙኝ። ፓስፖርት ለማውጣት የሚያስፈልጋችሁ ሶስት ነገሮች ብቻ ሳይሆን ደግሞ በዚህ ቪዲዮ የምናየው ማድረግ ያለባችሁን ጥንቃቄ አብረን እናያለን። አብዛኛዎቹ ሰዎች የመረጃ ጥረት ስላለ ብቻ ብራቸውን ገንዘባቸውን በተለያዩ ሰዎች ይበላሉ። ይህንን ጥንቃቄ ማድረግ ስላለባችሁ ደግሞ ምን አይነት ጥንቃቄዎችን ፓስፖርት ስታወጡ ማድረግ እንዳለባችሁ በዚህ ቪዲዮ እናያለን። የመጨረሻ ደግሞ በቪዲዮ መጀመሪያና በቪዲዮ መጨረሻ ላይ ጊቫዌ ያለኝ አብራችሁን ቆዩ። የመጀመሪያ ጊቫዌያችን ምንድነው? በዚህ ቪዲዮ አሪፍ ኮሜንት ላደረጋችሁ ለአምስት ሰዎች እድለኛ ለሆናችሁት ማለት ነው ፓስፖርት በነፃ እናወጣለን። የምትጽፉት ነገር ከፓስፖርት ጋር ይያያዝም አይያያዝም ምንም ችግር የለውም፣ ግን አሪፍ የሚባል ኮሜንት ለጻፋችሁ ለአምስት ሰዎች እንደዚሁ ራንደምሊ ሴሌክት አድርገን ፓስፖርት በነፃ እናወጣለን ማለት ነው። ሰው ወደ ቪዲዮ እንሂድ። ፓስፖርት ለማውጣት የሚያስፈልገን ሶስት ነገር ነው እንደነገርኳችሁ። የመጀመሪያው ምንድነው? መታወቂያ ነው ወይም ደግሞ አይዲ ያስፈልገናል። ከዚህ በፊት እንደምታውቁት ፓስፖርት ለማውጣት የሚያስፈልገን የቀበሌ መታወቂያ ብቻ ነበር የሚያስፈልገን። ሌላ ናሽናል አይዲ ወይም ደግሞ የመስሪያ ቤት የገቨርንመንት አይዲዎችን ምናምን የምታስገቡ ከሆነ ኢሚግሬሽን ተቀባይነት አይሰጣችሁም ነበረ፣ ወይም ደግሞ ሪኩዌስታችሁ አፕሩቭ አይደረግላችሁም ነበረ። አሁን ላይ ግን ከሰኔ 1 ጀምሮ እንደ ግዴታ ነው የተቀመጠው። ፓስፖርት ማግኘት የሚፈልግ ሰው ካለ የግዴታ በናሽናል አይዲ አማካኝነት ነው ማግኘት የሚችለው። ይሄ የኢሚግሬሽን ኦፊስ እና የፋይዳ አገልግሎት የሚሰጥ የገቨርንመንት ቢሮ አንድ ላይ በመሆን ነው ይህንን ፕሮሰስ ያስጀመሩት። ስለዚህ ከሰኔ 1 ጀምሮ ፓስፖርት አፕላይ የምታደርጉ ከሆነ የግዴታ የናሽናል አይዲ ያስፈልጋቸዋል። ይሄ አዲሱ የተቀየረው የመጀመሪያው ህግ ነው። ፓስፖርት ለማውጣት ከሰኔ 1 2017 ጀምሮ ግዴታ የናሽናል አይዲ ያስፈልጋቸዋል። ስለዚህ የቀበሌ መታወቂያ ሳይሆን የናሽናል አይዲ ከ2017 ሰኔ 1 ጀምሮ ያስፈልጋቸዋል ማለት ነው። አፕላይ የምታደርጉ ደግሞ ብቻ ሳትሆኑ ከሰኔ 1 ጀምሮ ደግሞ ፓስፖርታችሁን የምትቀበሉ ሰዎች ካላችሁ እንዲሁ ደግሞ የቀበሌ መታወቂያ ብቻ ሳይሆን ናሽናል አይዲ ግዴታ ይዛችሁ መሄድ አለባችሁ። የናሽናል አይዲውን ወይም ደግሞ የናሽናል አይዲ ቁጥሯን ከዚህ ጋር ስክሪኑ ጋር የምታያትን ቁጥር ኢሚግሬሽን ይዛችሁ መሄድ አለባችሁ ለአሻራቀም ማለት ነው። ያልሞላችሁ ሰዎች ካላችሁ አይዲ ያስፈልጋቸዋል። የሞላችሁ ሰዎች ደግሞ ካላችሁ ፓስፖርታችሁን ለመቀበል ወይም ደግሞ አሻራ ለመስጠት ስትሄዱ የግዴታ ናሽናል አይዲ ያስፈልጋቸዋል። በሁለተኛነት ደግሞ የሚያስፈልገን የታደሰ የልደት ሰርተፊኬት ነው። ይሄ ከዚህ በፊት እንደነበረው በተለያዩ ቪዲዮዎች ላይ ሰርቻለሁኝ። ፓስፖርት ለማውጣት በሁለተኛ ደረጃነት የሚያስፈልገን የልደት ሰርተፊኬት ነው። እዚህ ጋር ብዙ ጊዜ በተደጋጋሚ ብዙዎቻችሁ ነግራቸዋለሁኝ። የልደት ሰርቲፊኬት ሲባል የልደት ሰርቲፊኬትነቱ ብቻ ሳይሆን ቬሪፋይድ የሆነ የተረጋገጠ የልደት ሰርቲፊኬት በግዴታ ያስፈልጋቸዋል። ብዙ ሰዎች እኔን ቴሌግራም ላይ በስልኬም የደወሉ በቴሌግራም ያወሩኛልና ፓስፖርት ለማውጣት ሂደን ሪጀክት ተደረገብን ተመለስን ምናምን በጣም ብዙ ነገሮችን ያወሩኛልና የአብዛኞቹ ምክንያት ግን እንደተረዳሁት ከሆነ የልደት ሰርቲፊኬታቸው ቬሪፋይድ የሆነ አይደለም፣ የተረጋገጠ አይደለም። የተረጋገጠ ማለት ከጀርባ የፊርማና የማህተም ያለው አለ። እሱን ማስደረግ መቻል አለባችሁ። የምታስደርጉት ደግሞ የምትኖሩበት ክፍለ ሀገር ውስጥ ከሆናችሁ ማለት ነው፣ ወይም ደግሞ አዲስ አበባም ከሆናችሁ ኢትዮጵያ ውስጥ ከሆናችሁ አጠቃላይ የምትኖሩበት ክፍለ ከተማ ውስጥ እዛ ሂዳችሁ የልደት ሰርቲፊኬታችሁን ቬሪፋይድ ማስደረግ አለባችሁ። ፊርማና ማህተም ክፍለ ሀገር የሆናችሁ ካላችሁ ማለት ነው። አዲስ አበባ ያላችሁ ደግሞ ከሆነ ጊዜ በፊት እንደነበረው ኪውአር ኮድ ነበረ። እሱን መኖሩን እርግጠኛ መሆን መቻል አለባችሁ። ሁለቱም ነገር ከያዛችሁ በኋላ አይዲ ከያዛችሁና ደግሞ የልደት ሰርቲፊኬት ከያዛችሁ በኋላ ደግሞ በሶስተኛ ደረጃነት የሚያስፈልጋችሁ ገንዘብ ነው፣ ብር ያስፈልጋችኋል። የሚያስፈልጋችሁ ብር ደግሞ ከዚህ በፊት እንደነበረው ነው፣ አልተቀየረም። አሁንም ኖርማል ፓስፖርት ማውጣት የምትፈልጉ ከሆነ ኖርማል ፓስፖርት ማለት በ2 ወር በ3 ወር በ4 ወር ወይም ደግሞ ከዛ በላይ እስከ 6 ወር እስከ 7 ወር የሚፈጅ ፓስፖርት ማውጣት የምትፈልጉ ከሆነ ገንዘቡ 5000 ብር ነው። 5000 ብር ለኢሚግሬሽን መክፈል አለባችሁ። በሁለተኛ ደረጃነት ደግሞ በ5 ቀን የሚደርስ አርጀንት ፓስፖርት ከፈለጋችሁ ደግሞ በ5 ቀን የሚደርሰው 20,000 ብር ነው የምትከፍሉት ለኢሚግሬሽን። በ2 ቀን የሚደርስ አርጀንት ፓስፖርት የምትፈልጉ ከሆነ ደግሞ ከዚህ በፊት እንደነበረው አሁንም ዋጋው 25,000 ብር ነው። እነዚህ ነገሮችም ያስፈልጓቸዋል ገንዘቡ ማለት ነው። ስለዚህ እነዚህ ሶስት ነገሮች ናቸው ፓስፖርት ለማውጣት የሚያስፈልጋችሁ ማለት ነው። ትዝ ይለኛል የሆነ ጊዜ ከአረብ ሀገር ስልክ ተደወለልኝ እና ቴሌግራም ላይና አንስቼ ሳወራት እያወራች ነበርና ፓስፖርት ለማውጣት ፈልጋ ፓስፖርት አጠፍቷት ማለት ነው። ፓስፖርት ለማውጣት ፈልጋ እየጣለችው ማለት ነው። እሱ ማግኘት ፈልጋ ኢትዮጵያ ውስጥ እናወጣለሻለን ብለዋት ቴሌግራም ላይ አወርታቸው ነበርና በቃ ስንት አረብ ሀገር ሰርታ ሰው ቤት ሰርታ ዝቅ ብላ ያገኘችውን ገንዘብ ወስደውባት እንደጠፉ እያወራች ነበርና እንደዚህ በጣም የሚያሳዝን ነገሮች ይፈጠራሉ ኢትዮጵያ ውስጥ። ጀስት ዝም ብላችሁ እናወጣለን ስላሉ ሂዳችሁ ገንዘብ ከፍላችሁ ፓስፖርት ማስወጣት የለባችሁ።
የመጀመሪያ ማድረግ ያለባችሁ ነገር ምንድነው? ፓስፖርት ማውጣት ፕሮሰሱ በጣም ቀላል ነው። ጀስት ከሚባለው ነገር በላይ በጣም ሲምፕል ነገር ነው። እኔ ቪዲዮ ሰርቻለሁ። ቪዲዮውን እዚህ ጋር አስቀምጥላችኋለሁ ወይም ደግሞ በቪዲዮ መጨረሻ ላይ ደግሞ ኢንድ ስክሪን ላይ ታገኙታላችሁ። የ17-18 ደቂቃ ቪዲዮ ነው። እሱን አይታችሁ ፓስፖርት ማውጣት ትችላላችሁ። ፓስፖርት ለማውጣት 1000 ብር 2000 ብር ይቀበላሉ ብዙ ሰዎችና ያንን ገንዘባችሁን ሴቭ ማድረግ ትችላላችሁ። ሶ ምን ማድረግ አለባችሁ ማለት ነው? አሁን ላይ ጀስት ፓስፖርት እናወጣለን ስላሉ ብቻ ገንዘባችሁ ልካችሁ ፓስፖርት ማስወጣት የለባችሁም። ሲምፕል ስለሆነ ራሳችሁ መሙላት አለባችሁ። ሁለተኛ ደግሞ ገንዘብ የምታስገቡበት አካውንት በተቻላችሁ መጠን ማረጋገጥ አለባችሁ። ገንዘብ የምታስገቡበት አካውንት የኢሚግሬሽን መሆን አለበት። ኢሚግሬሽን ራሱ በዩቲሊቲ ነው የምትከፍሉት። አፕሊኬሽን ላይ ገብታችሁ ዩቲሊቲ ፔመንት የሚላል እዛ ውስጥ ገብታችሁ የኢሚግሬሽን የሚለው ጽሁፍ መሆኑን እርግጠኛ መሆን አለባችሁ እንጂ አካውንት 1000 ምናምን ብሎ አካውንት ይጽፉና በዚህ ያስገቡ እያሉ ይልካሉ ወደ ግላቸው ማለት ነውና በዛ አማካኝነት ነው ብዙ ሰዎች ገንዘባቸውን የሚጨበረበሩት ማለት። ሌላ ደግሞ ማድረግ ያለባችሁ ጥንቃቄ ምንድነው? አንዳንድ ዌብሳይቶች ይሰራሉ። የኢሚግሬሽንን ዌብሳይት አስመስለው አፕላይ እንድታደርጉ ዌብሳይቶች ይሰራሉና እዛ ዌብሳይት ላይ ገብታችሁ አፕላይ ብታደርጉ ክፍያችሁን ስትፈጽሙ ደሆል አጠቃላይ ገንዘቡ ለሰራው ሰው ነው የሚሆነው እንጂ ለኢሚግሬሽን አይደለም። በዛ አማካኝነትም በጣም ብዙ ስካሞች ይሰራሉና በተቻላችሁ መጠን ጥንቃቄ ማድረግ መቻል አለባችሁ። ትክክለኛውን የኢሚግሬሽን ዌብሳይት ማወቅ ከፈለጋችሁ እዚህ ጋር ስክሪን ጋር ማየት ትችላላችሁ ወይም ደግሞ ከታች ኮሜንት ጋር አስቀምጥላችኋለሁ። ኢትዮጵያን ፓስፖርት ሰርቪስ .government.it የሚል ዌብሳይት ነውና በዛ አማካኝነት ብቻ ነው ማንኛውንም ፋይሎቻችሁን አስገብታችሁ ፓስፖርት ለማውጣት ፕሮሰሱን መጀመር ያለባችሁ ማለት ነው። ሶ የዛሬ ቪዲዮ ይህን ይመስላል። የሆነ ነገር ወስዳችኋል ብዬ አስባለሁ። በቪዲዮ መጨረሻ ላይ ደግሞ ያለው ግቫዌ ምንድነው? መጀመሪያ ላይ እንደነገርኳችሁ ኮሜንት ላደረገን አሁን ደግሞ ቴሌግራም ላይ ከዚህ በምታዩት ቤናቢ የሚል አካውንት ነው። ግሩፕ ሳይሆን ፐርሰናል አካውንት ነው። በዛ ፓስፖርት ለምን እንደምትፈልጉና ሪል ምክንያታችሁን ላወራችሁ ሰዎች ፓስፖርት እንደዚሁ የኛ ቲም ያወጣላችኋል። 5 ሰዎች ብቻ ማለት ነው። በዚህ አማካኝነት ፓስፖርት ማግኘት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ አቤኔዘር እባላለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ነው።